ሰዎች ዛሬ በሰው ልብስ ተበሩክ የሚያደርጉበት በጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሶ ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለነው ጂሃራን በግልጽ በአደባባይ ይህ ነው ደግመን ደጋግመን ይህ ጉዳይ ላይ ግንዛቤ መፍጠር የሚያስገድደን አላህ ምን ይላል ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ጅን ሚንስም ሳሊሖቻቸው የታዘዙት አላህን አንድ አድርገው እንዲገዙ ነው ከወንጀሎች ሁሉ የከፋ ወንጀል ምንድነው ነፍስን ከመግደል በላይ ዝሙት ከመስራት በላይ ከመስረቅ በላይ ሽርክ ነው ሌሎችን አላህ ለፈለኩት ሰው አፉ ለዋለሁ እምረዋለሁ ብለዋል ويغفر ما دون ذلك لمن يشاء الله ለሻ ሰው ለፈለገው ሰው ከሽርክ መልስ ያለውን ሙሉን አላህ Subhanahu Wa Ta'ala ሊሰርዝለት ይችላል ሽርክን ግን አስምሮ ነገር አልምርም ተስፋ አታደርጉ አሻርካችሁ ለኔ የሚገባ ለሌላ ፍጥረት ሰጣችሁ እኔን ብቻ ልትለምኑት በሚገባ ለኔ ብቻ ከኔ ብቻ ልትፈልጉት የሚገባን ከሌላ ፈልጋችሁ ለኔ የሚገባን ለሌላ አስጠግታችሁ ወይውላችሁ ደጄን አትርገጡ እኔ ዘንድ ምንም ክጀላ አትምጡ ዛሬ ነው አስምሮ አላህ የነገረን ان الشرك لظلم عظيم ራሳችሁን በድላችኋል ታላቅ በደልን ብሎ አላህ ነግሮናል ሽርክ ከባድ ወንጀል ነው እንዴት ሽርክ እናቃል ተምረናል ብለን እንዴት እንዘለዋለን ታላቁ ነብይ خليل الرحمن واتخذ الله ابراهيم خليلا አለ አላህ አለው ወዳጅ ልዩ ወዳጁ ያደረገው ነብይ ምንድነው ይሰጋ የነበረው ሌላ አይደለም ሽርክን እንጂ قال ربي اجنبني وبني ان نعبد الاصنام አርቀን እኔንና ልጆችን ዘርማን ዘሮችን ካንተ ውጪ ሌላ ጣዖትን ከማምለክ ጠብቀን ربي إنهن أضللن كثيرا من الناس فمن تبعني فإنه مني ومن عصاني فإنك غفور رحيم ብዙ ሰዎችን አጥምመዋል ተጠንቅቋል ኢብራሂም خليل الرحمن የተጠነቀቁት የሰጉት ነገር በኖር ሽርክ ነው እንዴት እኛ አንሰጋም ለዚህ ነው እኮ ነብዩ አለይሂ ሰላቱ ወሰለም በጣም ከመስጋታቸው የተነሳ في أذكاره الصباح بطواتو وداسياتشو ذكراتشو بماتاو ذكراتشو من دنو ملوت اللهم إني أعوذ بك من أن أشرك بك شيئا أعلمه وأستغفرك لما لا أعلم سالاك سوليا ساك لي أشارك جلال مالتنا ساسب لي أشارك جلال إياوكو بانتك ما أشارك أبكن سالاك أشارك كندو وندق ممارين ይህንን ጧትና ማታ ደጋግማችሁ በሉ ነው ረሱል አለይሂ ሰላቱ ወሰላም ያለው